የሆነ ኢየሱስ አልገባም ወደ ዘኬዎስ ቤት። ወዳጅ በቂ መሆን ኢየሱስ ብቻ። የትኛውም ሀብት ብትል፣ ዝና ብትል፣ ምድራዊ የትኛውም አይነት ነገር ማናጅ አደረግኩ ብትል በቂ መሆን አይችልም። ኢየሱስን እንድትጋብዙ ፈልጋለሁ። ወደ ቤታቸው፣ ወደ ህይወታቸው፣ ወደ ትዳራቸው፣ ወደ ላይፋቸው ኢየሱስን ጋብዙ። ምክንያቱም በቂ ኢየሱስ ስለሆነ። ምድራዊ ነገር የትኛውም ኦርደር አስይዘናል ብትሉ በቂ ሊሆን አይችልም። የትኛውም አይነት አልጋ ባልጋ አስተካከልኩ ብትሉ በቂ መሆን አይችልም። በቂ ኢየሱስ ብቻ። በቂ የናዝሬቱ ኢየሱስ ነው። በቂ አዲያ ካታራ የሞተው የተሰቀለው በአብ ቀኝ የተቀመጠው ኢየሱስ ብቻ ነው። ስለዚህ ዛኪዎስ ባለሀብት ቢሆንም ዛኪዎስ ባለጠጋ ቢሆንም በቂ የሆነ ኢየሱስ ወደ ቤቱ አልገባም። ጎደሎ ነው ህይወቱ። ኢየሱስ ከሌለ ህይወቱ ጎደሎ ነው። ኢየሱስ ከሌለ ህይወቱ ባዶ ናት። በምንም አይነት ደረጃ አለው አቅም አለው ጉልበት አለ ብትል በተለያየ ነገር መንቀሳቀስ ጥረት ብታደርግ በቂ መሆን አይችልም። በጣም እጅግ የነጠረ ቤተሰብ አለ፣ የነጠረ ብዙ አቅም አለ፣ ገንዘብ አለ፣ ዝና አለ የምትል ብትሆንም በቂ መሆን አይችልም። ይህንንም ነግሬ ማለፍ ይፈልጋለሁ። በቂ መሆን አይችልም። ምንም አይነት ምድርቱ ላይ ሙሉ ነገር አለ ብትል ላንቺ ላንተ በቂ መሆን አይችልም። በቂ ኢየሱስ ነው። በቂ ኢየሱስ ነው። ዛኪዎስን ብትመለከቱ በቂ የሆነ ሀብት ነው ያለው። በቂ የሆነ ምድራዊ ነገር ነው ያለው እና ቀረጥ ሰብሳቢ ነው እና አጨበርብሮ ብዙዎችን መቀበል ይችልበታል። ብዙ ደግሞ ተቀብሏል። ብዙ ነገር አለው። ግን አለ በቂ የሆነ ኢየሱስ ወደ ቤቱ ሲመለስ ያለ ሁሉ ምንም አይጠቅመኝም አለ። ያንን ሁሉ እኔ 4 እጥፍ አድርጌ ለድሆች አካፍላለሁ፣ እኔ ይሰጣለሁ፣ ምንም አይጠቅመኝም። አንተ ግን በቂ ነህ። አንተ ሀብቱን ትተካል። አንተ ሁሉ ነገር አዲ ካማጃላ ብራዳ ባጃ አንተ የሚገርሚ ነገር ኢየሱስ ሁሉን ይተካል። ኢየሱስ ለብዙ ነገሮች ኢየሱስ ይበልጣል። የሚገርማቸው ነገር አንተ በቂ ነው ያለ እኔ አለ ያለኝ ሁሉ በማውጣት አለ ለድሆች ይሰጣለሁ። ምን በመሆን አንተን በመቀበሉ አያችሁ፣ ኢየሱስን በመቀበላቸው ብዙ ነገሮች ብዙ ሰዎች በብዙ ነገር የምናወጡበት የምንረበሹበት ግራ የሚጋቡበት ምክንያቱ በቂ የሆነ ኢየሱስን ስለማይፈልጉ ነው። በቂ የሆነ ኢየሱስ ላይ ትኩረት አድርጉ። በቂ የሆነ ኢየሱስ ላይ አይናቸውን ጣሉ። በቂ በሆነው ኢየሱስ ላይ ልባቸውን ጣሉ። አለዚያ በየትኛውም አይነት ጎዳና በቂ ኖሮ መኖር አትችልም። በቂ የሆነ ህይወት መኖር አትችልም። ምክንያቱም ኢየሱስ ስመጣ ብቻ ነው ህይወት ሙሉ የሚሆነው። አለዚያ ህይወት ሙሉ መሆን አይችልም። ዛኪዎስን ተመለከት። የሚገርማቸው ነገር እንዲህ አለ። ስማ አለ አቤታል ማዳን ሆኖ ዛኪዎስ ማለት ነው። እኔ አለ ማዳን ከሆነልኝ አለ እኔ አለ ከዘላለም ጥፋት ካመለጥኩኝ እኔ አለ ከዘላለም ኪሳራ ከወጣሁ አለ እኔ ያለውን ሁሉ ይካፈላለሁ። አያችሁ፣ ከዘላለም ኪሳራ ካመለጥኩኝ፣ ከዘላለም ሞት ካመለጥኩኝ እኔ ያለውን ሁሉ እሰጣለሁ። ምክንያቱም ካለው ሀብቱ የዘላለም ህይወት ትበልጣለች። እችን ማወቅ አለባችሁ። ምንም አይነት ነገር እኛ ከፍ አድርገን አለን ብዙ ነገሮች እንደዚህ ነው የምንለው ነገር ሁሉ በቂ ኢየሱስ መሆን አይችልም። ችን ማወቅ አለባችሁ። በቂ ኢየሱስ መሆን የሚችል የትኛውም አይነት ነገር በዚህ ምድር የለም። ዝና ብትል፣ ትምህርት ብትል፣ ቤተሰብ ብትል፣ የትኛውም አይነት ነገር ብትል በቂ ኢየሱስን ሊወክል አይችልም። በጣም አጥብቃችሁ ልትሹና ልትፈልጉ ያላችሁ ኢየሱስን ብቻ ይሆን። በህይወታቸው ኢየሱስን አስቀድማችሁ ፈልጉ። ለዛ ነው አስቀድማችሁ መንግስቱን ፈልጉ፣ ሌላ ሁሉ ይቀጥላችኋል ነው ያለው። አያችሁ፣ በመጀመሪያ ትኩረታቸው በኢየሱስ ላይ ይሁን። ዛኪዎስ ወደ ሾላ ነው ያወጣው። ሀብቱ በቂ ስላልሆነ አይደለም ወደ ሾላ ያወጣው። ንብረቱ ሙሉ ስላልሆነ አይደለም ወደ ሾላ ያወጣው። በጣም እጅግ ኑሮ ስላስጨነቀ አይደለም ዛኪዎስ ወደ ሾላ ያወጣው። ዛኪዎስ ወደ ሾላ ያወጣበት ዋናው ምስጢር ኢየሱስን ለማየት ነው። ለማየት ሲወጣ ነው አለ ና አለ እኔ ካንተ ጋር በቤት ይውል ዘንድ ይገባኛል። ቀጥታ ከዛኪዎስ ጋር ወደ ቤት ነው ጉዞ ያደረገው። እንደገባ መዳን ለዚህ በት ሆኖለታል። አታ እጅን ከፍ አድርግ ሊጸልይ በክርስቶስ ኢየሱስም መዳን ይሆንልሃል። የታመማችሁት ሰዎች መዳን ይሆንላችኋል። በብዙ ጎዳና እየተጨነቃችሁ ተስፋ እየቆረጣችሁ ያላችሁ ሰዎች መዳን ይሆንልሻል። አሁን መዳን እጅ መጣ። አሁን የመዳን እጅ መጣ። አሁን የመዳን እጅ መጣልሽ። አሁን የመዳን እጅ መጣልኝ። በምትጨነቅበት ምዕራፍ መጣ። በምትናወጥበት ምዕራፍ መጣ። የመዳን እጅ ልትወድቅ ነው የምትሉ ሰዎች ልክ እየሄዳችሁ በመንገድ የፈራችሁ ሰዎች እንደ ጴጥሮስ በብዙ ብዛት በብዙ መከራ ብዛት የተናወጣችሁ ሰዎች አሁን መዳን እጅ መጣ። አዳቅ አሁን የመዳን እጅ መጥቶልሻል። ተቀበይ። አሁን የመዳን እጅ ወደ ህይወት መጥቶልሃል።
እና እንዲህ አለ፣ ለዚህ ቤት መዳን ሆኖለታል አለ። ሞት በዚህ ቤት አይሆንም፣ ሐዘን በዚህ ቤት አይሆንም፣ እንባ በዚህ ቤት አይሆንም፣ ለቅሶ በዚህ ቤት አይሆንም። አሁን በዚህ ቤት መዳን ሆኖለታል። እጅን ዘርጋ፣ አንድ ጸሎት ልጸልይ። መዳን በህይወትሽ ላይ ሆኗል። መዳን በቤት ላይ ሆኗል። መዳን በእናንተ ህይወታቸው ላይ ሆኖላቸዋል። ከዛ እንዲህ ነው፣ በጣም የሚደንቀኝ አንድ ነገር ነው እና እኔ ካለኝ ሁሉ ይሰጣለሁ አለ። አንተ ከገባልኝ ከሀብቴ ይበልጣል። አንተ ከገባልኝ ከዝና ይበልጣል። አንተ ከገባልኝ ከኑሮ ይበልጣል። አንተ ወደ ቤቴ ከገባልኝ ከሁሉ ነገር ለኔ ይበልጣል አለ። ኢየሱስ ይበልጣል ከሁሉ ከምድራዊ ኤቭሪቲንግ ይበልጣል። ኤቭሪቲንግ ይበልጣል። ሁሉ ነገር አስቀምጠ ኢየሱስን ብቻ ይዘህ እንቀሳቀስ። ሁሉ ነገር ቁጭ አድርገህ ከኢየሱስ ጋር ወክ አድርግ። ይበልጣል። በቃ ይልቃል፣ ይመቻል። በቃ ሙሉ ነው። አያስተርብም፣ አያስጠማም። ቤቴ ላይ ጎድሎ አይታይም። የዘላለም እረፍታችን ነው። ዘኪዮስ ሁሉ ነገሮች አይኑ አነሳ እና አንተ የዘላለም መዳን የሆነው ዋነኛው ማዕከል ወደ ቤት ከገባልኝ ለነበቂን አኔካታ የዘላለም ሕይወት ካገኘው ከምድራዊ ባል፣ ከምድራዊ ሀብት፣ ከምድራዊ ዝና ለእኔ ስለሚበልጠኝ እኔ ሊሰጥ ፈልጋለሁ። ለምን ሲባል አንተ ገብተሃል። በመጀመሪያም የነበረው ሀብቱ አንተን ስለማይወክል በጣም ስለማይመጠን አወጣለሁ ልስጥ ለድሆች አለ። የሚገርማችሁ ነገር ያለው ሀብቱን ኑሮን ናቀበት። ምኑ ስለገባ? መዳን የሆነ ኢየሱስ ስለገባ። ወዳጆች ሆይ በጣም እጅግ አስቀድማችሁ፣ በጣም እጅግ አስበልጣችሁ ኢየሱስን እሹት፣ ኢየሱስን ፈልጉት። ምክንያቱም እጅግ በጣም በቂ ስለሆነ፣ እጅግ በጣም ለላይፊ በቂ ነው፣ ለቤቲ በቂ ነው፣ ለትዳሪ በቂ ነው፣ ለኑሮ በቂ ነው። ኢየሱስን አስበልጣችሁ አዘውትራችሁ ፈልጉት። በቂ ስለሆነ በጣም እጅግ ለቤቲ ለትዳሪ በቂ ስለሆነ ዘኪዮስ ኢየሱስን ለመፈለግ ነው ወደ ሾላ ሲወጣ ወጣ፣ ወደ ቤቱ ገባ። ወደ ቤቱ እንደገባ ለእኔ ሀብት ምን ያደርገኛል? ላውጣ፣ ለድሆች ላካፈል፣ 4 እጥፍ አድርገህ የወሰድኩትን ሁሉ ሊመለስ አለ። ምኑ ስለገባ? በቂ ስለገባ። ወዳጆች በቂ ኢየሱስን ተቀበሉ። በቂ ኢየሱስን ፈልጉ። በቂ ኢየሱስን እሹት። በቂ ኢየሱስን ተራቡ። በቂ ኢየሱስን ተጠሙ። በቂ ኢየሱስ ጋር ተጠጉ። ሁሉ ነገር አላፊ ነው። ለሁሉ ነገር ገደብ አለው። ለሁሉ ነገር እስተጃ አለው። ለሁሉ ነገር ሰፍራ አለው። ኢየሱስ ግን ሰፍራ የሌለው፣ ኢየሱስ ግን ወደር የሌለው፣ ምንም አይነት ሀብት ብኖር ከሀብትና ከዝና ከዘር ከጎሳ ከየትኛውም አይነት ነገር በሚበልጥ መልክ ኢየሱስ አስፈላጊ ነው። ኢየሱስ እጅግ በጣም ላንቺ አስፈላጊ። ኢየሱስ እጅግ በጣም ላንተ አስፈላጊ። ኢየሱስ እጅግ በጣም ለእናንተ አስፈላጊ ነው። አስበልጣችሁ ፈልጉ። አስበልጣችሁ ተከታተሉ። አስበልጣችሁ ናዝሬቱ ኢየሱስ በደንብ እሹት። ምክንያቱም ስለሚያስፈልጋችሁ፣ ምክንያቱም ስለሚያስፈልግሽ በቂ ኢየሱስ አለ። ቤት ላይ በጣም አስቀድመ ፈልግ። በቂ ኢየሱስ አለ። በጣም እጅግ አስቀድመ ኢየሱስን እሹት። በቂ ኢየሱስ አለ። በሕይወት ጎዳና ከኢየሱስ ውጭ ግራ ቀኝ አትበለው። መዳን ሆኖላችኋል። የመዳን እጅ ተዘርግቶባችኋል። በብዙ ማውጣት አልችልም ፕሮፌት፣ በጣም ደከምኩኝ፣ ከኢየሱስ ጋር መቀጠል የሚችልበት ህይወት ደክሞኛል የምትሉ ሰዎች አይዟችሁ። ኢየሱስ ክርስቶስ በቂ ስለሆነ ያላችሁበትን ምዕራፋችሁን መጥቶ ይዞ ያወጣችኋል። ዘኪዮስን ወደ ኃጢአተኛው ወደ ደከመው ቤቱ ገብቶ ነው ማዳኑን አወጀበት፣ ማዳኑን ለታል ያለው። ስለዚህ ለእናንተ ባዘናችሁበት በተጨነቃችሁበት ኢየሱስ ይደርስላችኋል። ለእናንተ የመዳን እጅ ይዘረጋል። ሁለተኛ በቂ ኢየሱስ አላቸው። በቂ ኢየሱስን አስቀድማችሁ ፈልጉ። በቂ ኢየሱስን አስቀድማችሁ ተከታተሉ። የመጨረሻ ባረኮት ሊባርካችሁ። በቂ ኢየሱስ ጋር መገናኘት ይሁንላችሁ። በቂ ኢየሱስ ጋር መጣበቅ ይሁንላችሁ። በቂ ኢየሱስ ጋር አዘውትራችሁ መጣመድ ይሁንላችሁ። በጌታ በኢየሱስ ክርስቶስም ከዚህ በኋላ በምንም አይነት በሐዘን ውስጥ ያላችሁት፣ በለቅሶ ውስጥ ያላችሁት፣ በበሽታ ውስጥ ያላችሁት፣ በብዙ ጭንጋፋ ውስጥ ያላችሁት ተናገርኩኝ። ዘኪዮስ ቤት የገባ የመዳን እጅ ወደ እናንተ ቤት እንዲገባ ጸልያለሁ። ወደ አንቺ ቤተሰቦች እንዲዘረጋ ጸልያለሁ። ወደ እናንተ ቤተሰብ እንዲዘረጋ ጸልያለሁ። ላመነ ሰው ይሁን ለተቀበለ ሰው ይሁን በኢየሱስም አሜን ብላችሁ ተቀብላችሁ ኮሜንት ሴክሽን ላይ
በቂ ኢየሱስ ወደ ቤቴ ይገባል ብላችሁ ለሌላ ሰው ሼር አድርጉ። ኮሜንት ሴክሽን ላይ በቂ ኢየሱስ ወደ ቤቴ ይገባል ብላችሁ ኮሜንት ሴክሽን ላይ አሜን ብላችሁ ጽፋችሁ ተቀበሉ። ዘራቸው ይባረክ። በቂ ኢየሱስ ወደ ቤትሽ ይገባል።